ጠብቀኝ ጠዋት ማታ ጠላቴን በስውር የምትመታ የምትበቀልልኝ ደም መላሼ ስም ብሩክ ይሁን ወንድም ጋሼ ያደላል ብላችሁ አትቀየሙኝ ኢየሱሴ ለኔ ሲያደላየሁኝ ያላደረገልኝ የቱ ነው ምንድነው ለኔስ ኢየሱሴ ከምንም በላይ ነው ካቻምና ኢየሱስ አምናም ኢየሱስ ትናንት ኢየሱስ ዛሬም ኢየሱስ 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 የሕይወቴ ንጉስ ኢየሱስ ኢየሱስ የሕይወቴ ንጉስ ካቻምና ኢየሱስ አምናም ኢየሱስ ትናንት ኢየሱስ ዛሬም ኢየሱስ 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 የሕይወቴ ንጉስ ኢየሱስ ኢየሱስ የሕይወቴ ንጉስ ኢየሱስ ኢየሱስ የሕይወቴ ንጉስ ስለ እግዚአብሔር የሚሆን እልልታን ጭብጨባን እናመጣለታለን። ሃሌሉያ እግዚአብሔር ሆይ እናመሰግንሃለን። በዚህ ማለዳ በቃልህ ወደ ሕይወታችንና እንዳልከን እንደምትፈልገን እንደ ቃልህ እንድንሆን ጸጋ ይብዛልን። ክብር ሁሉ ላንተ ይሆን። አሜን በኢየሱስ። ዛሬ የእግዚአብሔርን ሐሳብ የምንነጋገረው እግዚአብሔር እንዲወዳችሁ ብላችሁ ምንም ማድረግ አይጠበቅባችሁም በሚል አጠገባችሁ ያለው ሰው ያዙትና እግዚአብሔር እንዲወድህ ብለህ በሉት ምንም ማድረግ አይጠበቅብህም። ሚስጥር እነግርሃለሁ በሉት እግዚአብሔር ኦልሬዲ ይወድሃል። ዛሬ በጣም ብዙ ሰው በህይወቱ ውስጥ እግዚአብሔር ትኩረት እንዲሰጠው እንዲወደው ይታገላል። በህይወቱ ብዙ ሰው የሚጨነቀው በእግዚአብሔር ዘንድ አክሰፕታንስ ስፍራን ቦታን ተቀባይነትን ለማግኘት ነው። በጣም በሚገርም ሁኔታ ጸሎቶቻችንን ብንመለከታቸው ጠቅላላ እኔን የኝ እኔን አስበኝ እኔን ተመልከተኝ እኔን ትኩረት አርግልኝ የሚሉ ጩኸት ያለባቸው ናቸው እንጂ በእግዚአብሔር መውደድ ላይ ማፍቀር ላይ ያለቀ እንደሆነ እግዚአብሔር የሚወደን ፍቅር ከእኛ ተነስቶ እንዳልሆነ ብዙ ሰው ይህንን ነገር አይረዳው። ከዚህ የተነሳ ብዙ ሰው ፋይት የሚያደርገው የሚታገለው እኔን የሚለው ብዙ ሜካፕ ህይወቱ ላይ የሚያደርገው እግዚአብሔር እንዲወደው ነው። እግዚአብሔር እንዲያየው እግዚአብሔር ትኩረት እንዲያደርግልን ነው ይፈልገው። ዛሬ እግዚአብሔር በግልጽ እንድናውቅ የሚፈልገው ነገር እግዚአብሔር የኝ ከማለታችን በፊት አይቶናል። ውደደኝ ከማለታችን በፊት ይወደናል። ምንም አይነት ቅድመ ሁኔታ ሳያደርግ ምንም አይነት አድርጉ የሚለው ነገር ሳይኖር እኛ ማድረግ የሚገባንን ማድረግ እንደማንችል ኦልሬዲ አውቆት ለኛ የሚሆነውን ዋጋ ሁሉ አንድም ሳያስቀር ከከፈለ በኋላ ሁሉን አጠናቆ እግዚአብሔር አጠገባችን መጥቶ የነገረን ነገር ምንድነው ታውቃላችሁ? እወድሃለሁ አይ ላቭ ዩ እወድሃለሁ። እኛ ደግሞ በጭራሽ እኔማ ምንም ሳላረግ እኔን መውደድ የለብህምና I have to add የሆነ ነገር መጨመር አለብኝ ብለን እንታገላለን ለመወደድ ገና
የሚመስለን በደንብ የጸለይን ቀን እግዚአብሔር ፍቅሩን ሆፕ አሮ ከፍ የሚያደርግ ይመስለናል። የሚመስለን በደንብ ጥሩ ያደረግን ቀን የእግዚአብሔር ፍቅር በጣም የሚጨምር ይመስለናል። ዛሬ አንድ ነገር በዚህ ማለዳ ልንገራችሁ። ሁላችሁም ጠላት የሚዘረጋው ትልቅ ወጥመድ ቢኖር እግዚአብሔር አልተቀበለህም ገና ነህ የሚል ነው። እግዚአብሔር ደግሞ ቁርጥ እንድታውቁ የሚፈልገው ነገር የወደድካችሁ ምንም አርጋችሁ አይደለም፣ እንዲሁ ወድጃችኋለሁና ለመወደድ ብላችሁ ምንም ማድረግ አይጠበቅባችሁም። ለተወደዳችሁበት ፍቅር ነው ምላሽ መስጠት ያለባችሁ። አያችሁ፣ ስንገለብጠው ካሸናፊነት እንጀምራለን። ሲገለበጥብን ካለመወደድ ጀምረን ለመወደድ የምናረገው ትግል ይሆናል ህይወታችን ላይ። ምን ያህል ውስጣችሁ እርግጠኛ ነው በእግዚአብሔር ፍቅር? ምን ያህል እንደማይተዋችሁ፣ እንደማይለቃችሁ፣ እንደማይረሳችሁ ውስጣችሁ ይተማመናል? ምን ያህል ልባችሁ ርፍ ያለ ነው በእግዚአብሔር ፍቅር? ወገኖች ሆይ አያችሁ፣ ብሉይ ኪዳን እና በአዲስ ኪዳን መካከል ያለው ትልቁ ልዩነት ይሄ ነው። ብሉይ ኪዳን በእግዚአብሔር ለመወደድ የሚደከምበት ኪዳን ነው። መስዋዕት ይዛችሁ ትመጣላችሁ፣ በግ ይዛችሁ ትመጣላችሁ፣ ትታጠባላችሁ፣ ትነጻላችሁ፣ ትናዘዛላችሁ። በጣም ብዙ ትግል አለው። ለመወደድ አመቱን ሙሉ የምትደክሙበት ነው። እግዚአብሔር ለእናንተ ትኩረት እንዲሰጣችሁ የምትታገሉበት ኪዳን ነው ብሉይ ኪዳን። አዲስ ኪዳን ግን እንደዛ አይደለም። እግዚአብሔር አሁን የሚታገለው ለሱ ትኩረት እንድትሰጡት። የእግዚአብሔር ጥያቄ ወድጃለሁ፣ ከመሆን ትኩረት ስጠኝ፣ ነን ለወደድኩ ፍቅር ምላሽ ስጠኝ የሚል እንጂ አዲስ ኪዳን እንድወድ ይሄንን አድርግ አይደለም የሚለው። ብትወደኝ ነው የእግዚአብሔር ጥያቄ። መውደዱንማ ኦሬዲ ምን አድርጓል? ጨርሷል። እግዚአብሔር በቀራንዮ መስቀል ላይ አንድ ልጁን በመስጠት ምንም አይነት ተጨማሪ ነገር እንዳናደርግ አድርጎ ተፈጸመ ብሎ ኢየሱስ በጣር የወለደን የሱ ልጆች ነን። እና ካላረኩኝ ብላችሁ አትታገሉ። ለተደረገላችሁ ምላሽ ለመስጠት ተነሱ። ጥሩ የሚሆነው በጣም ኢነርጂ የሚኖራችሁ ለመወደድ ብላችሁ የምታረጉ ሳይሆን የፍቅር ውለታ አለብኝ ብላችሁ የምንኖሩት ኑሮ ውስጥ እዛ ውስጥ ነው ከእግዚአብሔር ጋር መሆን ያለው። ስለዚህ ብዙ ሰው ዛሬ የሚያደርገው እንደዛ ነው። በጣም የሆነ ሰርሞን ያረጋል ለመወደድ። በቃ ጸሎቱን ያቀጣጥለዋል፣ ጾሙን ያመጣዋል፣ የሆነ ነገር ያረጋ፣ አይረካም። አያችሁ፣ ምንም ሜካፕ መቀባት አያስፈልጋችሁም፣ አውልቁት። ምንም ማድረግ አያስፈልጋችሁም፣ ጣሉት። ከነማንነታችሁ ቁመታችሁ ሳያድግ ሰውነታችሁ ሳይወፍር ወይ ሳይቀጥን ምንም ሳትሆኑ ባላችሁበት ሙሉ ለሙሉ አምኖበት ወደ እናንተ ህይወት የመጣው ከናንተ ድካም ይልቅ ፍቅሩ ስለተለቀ እግዚአብሔር ይወደኛል ብላችሁ ተማምናችሁ ታውቃላችሁ? ውስጣችሁ ፍላ ስትወርቁ እንደሚወዳችሁ ታውቃላችሁ? የእግዚአብሔር ጥያቄ አልወደውም የሚል እንዳልሆነ ምን ያህል እንደወደድኩት ባወቀና ለዚህ ለምገልጥለት ፍቅር ምላሽ በሰጠኝ የሚል ነው። ታውቃላችሁ? እዩ፣ እግዚአብሔርን ለመውደድ በታገላችሁ ቁጥር አለመውደዳችሁ እየተገለጠ ይመጣል። እግዚአብሔር እንደወደዳችሁ በገባችሁ ቁጥር ግን መጽሐፍ የሚለው እንደዚህ ነው፣ እሱ አስቀድሞ ወዶናልና። ያጠገባችሁ ያለውን ያዙትና ፈገግ ብላችሁ እግዚአብሔር እኮ በሉ፣ ጮክ ብላችሁ አስቀድሞ በሉት። አንተ ሳታቀው ሳትረዳው ማንነትን ሙሉ ያወቀ፣ አንተ ማታቀውን ድካምን ሁሉ ያወቀ፣ ያ ሁሉ ሳይዘው በሉት አስቀድሞ ወዶሃል፣ አፍቅሮሃል፣ ወደ አንተ ህይወት መጥቷል፣ እጁን ዘርግቶላል፣ አቅፏል፣ ቆሻሻህን አጥቦላል። እስኪ እልል በሉለት ለእግዚአብሔር።
ዮሐንስ ያለው እንደዛ ነው። እሱ አስቀድሞ ምን አድርጎናል? ወዶናልና እኛም ምን እናደርገዋል? እንወደዋል። መጀመሪያ መቅደም ያለበት የእናንተ እግዚአብሔርን መውደድ ከሆነ ፕሮሰስ ላይ ናችሁ ያላችሁት። መጀመሪያ የቀደመው እግዚአብሔርን እንደወደዳችሁ አረጋግጣችሁ ከሆነ ባለቀ ነገር ውስጥ ነው የምትገቡት። እግዚአብሔር ደግሞ የሚፈልገው ይሄንን እና እኔ ልንገራችሁ፣ ብዙ መሯሯጥ አይጠበቅባችሁም ለመወደድ። ኦልሬዲ ይወዳችኋል። ምንም አክቲቪቲ፣ ምንም ሽብሸባ፣ ምንም ሩጫ በሱ ለመወደድ የሚደረግ ከሆነ ፌል አድርጋችኋል። በስራችሁ በእግዚአብሔር ፊት ፌቨር ለማግኘት የምትታገሉ ስለሆናችሁ። ነገር ግን ወዶኝ ነው ብላችሁ የምታረጉት ከሆነ ተንከባለሉለት። ፍቅር የነካው ሰው የማይሆነው ነገር ስለሌለ፣ ፍቅር ህይወቱን የነካው ሰው፣ የእግዚአብሔርን ፍቅር አንደርስታንድ ያደረገ የገባው ሰው የሚኖረው ኑሮ ተራ ኑሮ ሊሆን አይችልም። የተወደደበት ፍቅር ትልቅ ስለሆነ ለተወደደበት ፍቅር የሚመጥን ህይወት፣ የሚመጥን ኑሮ፣ የሚመጥን ጸሎት፣ የሚመጥን አገልግሎት፣ የሚመጥን ምልልስ ውስጥ መግባት ይችላል። ህግን ለመጠበቅ ሳይሆን ፍቅርን ለመገለጥ ይወደናል። በጣም ነው የሚወደን። ምንም ሳናደርግ ነው የሚወደን። ይህንን ነገር አድርግልኝና ሲጎሽ እያለ አይደለም የሚወደን። ምንም መጽሐፍ ገና ኃጢአተኞች ሳለን ክርስቶስ ስለኛ ምን አረገ? ሞተ። ይሄ ምን ይገልጣል ይላል? ይሄ እግዚአብሔር ለኛ ያለው ፍቅር ምን ያህል እንደሆነ ምን ያረግን? ኃጢአተኛ ሆነን እሞትለታል። ለማን? ለዛራ አልተውም። ግድ የለም ፍቅሬ ሲገባው ይተዋል። ፍቅሬን ሲረዳ ለፍቅሬ ምላሽ ወደ መመለስ እድገት ውስጥ ብስለት ውስጥ ሲመጣ ይተዋል። አያችሁ፣ እዛ ውስጥ ነው የእግዚአብሔር ትዕግስት፣ የእግዚአብሔር ጸጋ፣ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት ሙሉ ፓኬጅ ሆኖ ህይወታችን ላይ የፈሰሰው። ይህንን በማወቅ ሰው ይደክማል ብዬ አላምንም። ይህንን በማወቅ የበለጠ ወደ እግዚአብሔር ይጠጋል ብዬ ነው ማም። አይደል? የምትወዱትን ሰው እንዴት ታሳዝኑታላችሁ? የምትወዱት የሚወዳችሁን እናንተ ምንም ሳታረጉለት ሁሉን ነገር የሚያረግላችሁን በምን አቅማችሁ ትበድሉታላችሁ? አያችሁ፣ ኢየሱስ የሚፈልገው ከኛ የሚፈልገው እየሰማችሁ ነው፣ እንድንወደው እንድንማጸን አይደለም። ለወደደን ፍቅር ትኩረት እንድንሰጥ። እዚህ ጋር ነኝ ያለሁት እየኝ ሲል ትኩረት እንድንሰጥ። መስዋዕት አይፈልግብንም፣ ደም አይፈልግብንም፣ ወርቅና ብር አይፈልግብንም፣ ምንም አልጠየቀንም። እወዳለሁ የሚል ነው የሰጠን። ኮንዲሽናል አይደለም ያደረገው። እወዳለሁኝ ያለ ነው ያለው። ለዚህ ጥያቄው አሁን የሚጠይቀን ጥያቄ ምን የሚል እንደሆነ ታውቃላችሁ? ትወደኛለህ ሆይ የሚል እንጂ የሱ ጥያቄ አሁን ያለው እግዚአብሔር ሆይ እባክህ ውደደኝ የሚል ትግል እግዚአብሔር አይፈልግም። በቃ እግዚአብሔር ተቀብሎናል። ትኩረት እንድንሰጠው ግን ይፈልጋል። ይሄ የልብ መከፈት፣ የአእምሮ መንቃት፣ ለእግዚአብሔር ውለታ ጊዜ ሰጥቶ መቆየትን የሚጠይቅ ነው። አያችሁ፣ መጽሐፍ ቅዱስ በዚህ በመዝሙር 119 ቁጥር 2 ላይ የእግዚአብሔር ቃል ሲናገር ምን መሰላችሁ? ምስክሩን የሚፈልጉ በፍጹም ልብ የሚሹት ምስጉኖች ናቸው ይላል። ትኩረት የሚያደርጉ የእግዚአብሔር ምስክር ላይ፣ የእግዚአብሔር ቃል ላይ፣ የእግዚአብሔር ኮቨናንት ላይ ትኩረት የሚያደርጉ ሰዎች እነኛ ምስጉኖች ናቸው ይላል። እግዚአብሔር እንዲወዳቸው የሚታገሉ አይደለም የሚለው። መዝሙር 105 ቁጥር 3 ላይ ደግሞ እግዚአብሔርን የሚፈልግ ልብ ደስ ይበለው ይላል። ለእግዚአብሔር ትኩረት የሚሰጥ እግዚአብሔር ነኝ ላለው ነገር አዎ ብሎ አይኑን፣ ልቡን፣ ህይወቱን ፎከስ አድርጎ እግዚአብሔር ላይ የሚያደርግ ልብ ምን ይበለው? ደስ ይበለው ያለ ይናገር። ደስ ይበለው ይላል። ወገኖቼ መዝሙር 51:17 ላይ የእግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተሰበረውን የተዋረደ ልብ ነው፣ ያንን ነው እግዚአብሔር የሚፈልገው ይላል። የእግዚአብሔር መስዋዕት ምንድነው ሲባል የተሰበረ ልብ ነው። አዎ እኔ ምንም የለኝም፣ ደካማ ነኝ፣ አልችልም፣ ግን ለምን ወደድከኝ፣ ፍቅር ትልቅ ነው የሚል ልብ ነው እግዚአብሔር የሚፈልገው።
ታውቃላችሁ ኢየሱስ ከዚህ ፊት ነግሬያችኋለሁ አንኮንሺየስ ሆኖ ወይም ልክ ለሕክምና ሲገባ እንደሚሰጠው አንስቴዥያ ተደርጎለት አይደለም መስዋዕት ያደረገው በጣም ኮንሺየስ ነው ከጨረሰ በኋላ ነው ተፈጸመ ብሎ ራሱን ምን ያደረገው የሰጠው እያንዳንዱን የመስቀል መከራ ሲቀበል ፍቅሩ ምን ያህል ትልቅ እንደሆነ ሰዎች እንዲያውቁ ነው አንዳንድ ጊዜ የሆነ ነገር ሰው አክሲደንት ሲደርስበት ራሱን ይስታል አይደል በቃ ይጋላጋላል ማለት ነው አሁን ለምሳሌ ስትሞቱ አያማችሁ የሞተ ሰው ያመዋል እንዴ አያመውም ልክ እንደዛ አንስቴዥያ የተሰጠው ሰው ሰውነቱ ተቀዳዶ ምናምን ብሉ ተገጣጥሞና እስኪያ ምንም የሚያውቀው ነገር የለም ብዙ ሰዎች እንደው ህልም አየን ይላሉ እና መንግስተ ሰማያት ሄደን ይላሉ እንትን ያደረጉ ጊዜ ማለት ነው ይሉ ቀልም ብለው ይሄዳሉ ኢየሱስ ፍቅሩን ሲገልጥ አንስቴዥያ ውስጥ ሆኖ አይደለም ወይም ደግሞ ፔኑ በጣም በስቶበት ራሱን እንዲስት ሆኖ አይደለም ያሳለፈው እያንዳንዱ ከሚስማሩ ጋራ የተገናኘው የመዶሻ ምት እያንዳንዷ ፔን እያንዳንዷ ምት እየወሰዳት I love you ያለ የሚያወራ ነው መስቀሉን ብታዩት ቀና ብላችሁ የሚነግራችሁ እያንዳንዱ እንቅስቃሴ ምን ያህል እንደወደዳችሁ ነው አያችሁ ሰው በሰው ፍቅር እኮ እርግጠኛ ይሆናል በሚለዋወጠው በሚቀያየረው ካላየውሽ ብሎ አይንሽን ያጥፋው በሚል ፍቅር ሰው ይተማመናል አልበላ አለኝ ብሎ አላስበላሽኝ ብሎ ይቀይራል የናስ ፍቅር ይቀየራል የአባት ፍቅር ይቀየራል የወንድም የእህት የሚስት የባል ሁሉም ይቀየራል ኮንዲሽናል ነው እስከ ጠበቀው ድረስ ይጠብቃል የኢየሱስ ፍቅር እንደዛ አይደለም ኃጢአት ያደረግን I love you የሚል ጣር በመስቀል ላይ በመዶሻ እጁ ላይ እየተመታ ያ ጩኸት ለዓለም ይሰማ ነበር ይሄንን ፍቅር ማንም ገልብጦ እንዲያየው እግዚአብሔር አይፈልግም ንገሩልኝ ቸባርጋችሁት ተወደሃል it's over ባለቀ ፍቅር ይሄ የገባው እስኪ እልል ይበል እኔ ባለቀ ፍቅር ነው ባለቀ ፍቅር ሀያችሁ ናውረድ የሚሉት እየጮሁ ያለ አልወርድም ወደዋለሁ ያለ እስኪ እግዚአብሔር ልጅ ከሆን ከሞና ራስን አድን ያለ እየሞተ ያዳነ እየጠፋ ያበራ እየወደቀ ያነሳ የትም ይሄ ፍቅር አይገኝም ለዚህ እግዚአብሔር የሚፈልገው ለዚህ ፍቅር ትኩረት እንድንሰጣው ነው ታውቃለህ ወይ ገብቶሃል ወይ ምን ያህል እንደተወደድክ ለመወደድ አትጹም ለመወደድ ብላ አታስመስል ለመወደድ ብላ አትዋሽ እግዚአብሔር ይወድሃል በማንነት ያወቀ ይወድሃል አሁን ጥያቄ መሆን ያለበት የሚወደኝ ጌታ ምን ላይ ሰጥቼዋለሁ ወይ እኔ ለሚወደኝ ጌታ መኖር ጀምሬለታለሁ ወይ እኔ ገብቶኛል ወይ እያለኝ ያለው ነገር ገብቶኛል ወይ እጁን ያነሳ እኔ ያለው ወዳለው ያለኝ ፍቅር ፈልጋለሁ ወይ እጁን ዘርግቶ ሊያቅፈኝ እየፈለገ የሚያቅፈኝ ሌላ የውሸት ነገር እፈልጋለሁ ወይ ደስታስ ውስጥ ይዤ ደስታዬ ሙሉ እሱ ጋር ሆኖ ሌላ ደስታ የሚሰጠኝ ነገር እፈልጋለሁ ወይ አያቸው ዓለም ውሸታም ነች ዓለም በፌክ የተሞላች ነች እያንዳንዱ ነገር በማስመሰል የተሞላ ነው ያጭር በጣም ዘላቂ ያልሆነ የጊዜ የሆነ ነው የእግዚአብሔር ፍቅር በክርስቶስ የተገለጠው ዘላለማዊ የሆነ ፍቅር እንደዚህ ይላል የወደዳቸውን እስከ መጨረሻ ምን አረጋቸው ወደዳቸው ሲያጠገባቸው ያለው ሰው የወደደ በሉት አንዴ ጀምሮ ሊተው አይደለም እስከ መቼ ነው እስከ መጨረሻ እሱ እግዚአብሔር አይንቀንም እግዚአብሔር በጭራሽ እኛን የሚገፋ ልብ የለውም ማንነት የለውም ያ እግዚአብሔር ሆይ ስለኔ ምን ትላለህ ብላችሁ ብትጠይቁት
አይ ላቭ ዩ ነው የሚላችሁ። ወድሃለሁ፣ በጣም ነው የምወድህ አንተን ነው የሚላችሁ። ምን አረግልህ? በቃ እኔ ምንም ሳታረግልኝ ምን አረጋለሁ? እወድሃለሁ። ምን እንዳረግ ትፈልጋለህ? ምን ያህል እንደወደድኩህ እንድታውቅ እፈልጋለሁ። ወገኖቼ ብሉይ ኪዳን ላይ የነበሩ ሰባኪዎች ትልቁ ስብከታቸው ምን እንደሆነ ታውቃላችሁ? እግዚአብሔር ትኩረት እንዲሰጣችሁ ልብሳችሁን እጠቡ፣ ራሳችሁን ታጠቡ፣ ነገ ይመጣል የሚል ነው አይደል? አዲስ ኪዳን ላይ ግን እኔ ወድጃችኋለሁ፣ ትኩረት ስጡኝ፣ ፍቅሬ ይሄውና ተቀበሉኝ ብሎ የሚጮህ ማን ነው? እግዚአብሔር ነው። እግዚአብሔር ነው። ለዚህ ነው ኢየሱስ ክርስቶስ እጁን እንድንፈልገው ሳይሆን ፊቱን እንድንፈልገው የሚፈልገው። አራዳ እንድንሆን ሳይሆን እሱ ጋር ውድቅ ያለን ውለታ የበዛብን ከፍቅሩ የተነሳ የጎበጠን ፍቅሩን መሸከም ያቃተን ከውስጣችን የሚወጣው የፍቅር እንባ ከውስጣችን የሚወጣው ውለታው የበዛበት ሰው አይነት መቆም ያቃተን እንድንሆን እንጂ በግልት በክስ በወቀሳ በጭንቀት ያጠፋኝውን እየተከተለኝ ነው በሚል አይደለም እንዴ። ኃጢአት ስናደርግ ስንበድለው ስናሳዝነው የተወደድንበት ፍቅር እንዳልገባንና እንዳልተረዳ በሰይጣን መታለል ውስጥ ወደ ጥፋት እየሄድን እንደሆነ እንጂ የሚያውቀው እግዚአብሔር መውደዱን አይቀይርም። እግዚአብሔር ፍቅሩን ኔቨር በጭራሽ ነው የማይቀይር። ይሄው እየወደዳችሁ አይኑ እናንተ ላይ ሆኖ እሱን የምትበድሉት በደል የምታሳዝኑት ሐዘን ሳይገባችሁ የምታረጉት ነገር ትልቁ ጥያቄው ምን ያህል እንደወደድኩ ያውቅ ነው። የሰው ትልቁ ችግር ወደ አመጽ የሚገባበት ወደ ጥፋት የሚገባበት ወደ ኃጢአት የሚገባበት ወደ ጨለማ የሚገባበት ነገር ምን እንደሆነ ታውቃላችሁ? ከእግዚአብሔር ይልቅ ዓለምን ስለሚወድ እግዚአብሔር ከገለጠለት ፍቅር ይልቅ ዓለም የምትገልጥለትን የውሸት ፍቅር ለሱ ለመንበርከክ ህይወቱን አሳልፎ ስለሚሰጥ። ዛሬ ብዙ ወጣቶች ናችሁ እዚህ ያላችሁት። ዓለም የውሸት ፍቅር በየቀኑ ታፈስላችኋለች። አንዴ በሜሴጅ በቴክስት ሜሴጅ በዋትስአፕ በቴሌግራም በቃ ይሄ ግራም የሞላበት በግራም የሚመዘኑ የውሸት ቴክስቶችና ፍቅሮች ያመጡላችኋል። በቃ በጣም የሚገርም ነው። ልብ እንደዚህ ጧ አርጎ የሚገቡ ነው የሚያመጣላችሁ። ሴንሲቲቭ ይሆን ማለት አንቺ እኮ ለኔ አየሬ ነሽ ምናምን ካልተነፈስኩት ምን አረጋለሁ? በእኛ ጊዜ እንደዛ አልነበረም። እኔ ላገባ ስል እንደዛ አልነበረ። ልብ ትስሉና ቀስት አርጋችሁ ወቅታችሁ በቀይ ብዕር ጠብ ታረጋላችሁ። ሰርቶልናል። ይሄ ደግሞ የምር ነው፣ የምር ነው ማለት እንደዛ ደም የምናረገው የምር ከሆነ ነው፣ ካልሆነ አይደረግም። በዚህ ጊዜ ግን ምንም ችግር የለውም። አንዳንድ ወገኖች ህዝቤን ልቀቅ እየተባለ እኮ ነው መኖር ያለበት። ያልያዘው ነገር የለም። በየክፍለ ከተማው በየትምህርት ቤቱ በየምናምኑ ይዟል። አንዳንዱ እኮ በጣም ወንድና ሴት ራሱ መለየት አቅቶታል እኮ ቴክስት ከመጻፉ ከመብዛት የተነሳ። እኔ ነግራችኋለሁ ከዚህ በፊት አንዱ ሰላም ገባሽ ወይ ብሎ ጻፈልኝ። በሰላም ደረሽ የኔ ፍቅር የሚል አቆሎ እኮ ልጁን ደግነቱ እዚህ ቸርች አይደለም ምን ሆኖ ነው በቃ ድብልቅልቁን አውጥቶብን ማለት ነው። ክሞን ፒውር የሆነ ፍቅር፣ ነውር የሌለበት ፍቅር፣ ንጹህ የሆነ ፍቅር፣ የእኛን የማይፈልግ የራሱን ሁሌ የሚሰጥ ፍቅር ከሰማይ እየፈሰሰ ነው። ምላሽ መስጠት ካለብህ፣ መንበርከክ ካለብህ፣ ማልቀስ ካለብህ፣ በፍቅሩ መንገብገብ ካለብህ አለ የሚገባው። እስኪ አንድ ሰው ይጩና ኢየሱስ ይበል። እስኪ ኢየሱስ ፍቅር። ወደ እግዚአብሔር
እየሄድን አሁን የምናመልከው እንድንወደድ መሆን የለበትም። ስለወደድነው ስለወደደን ፍቅራችንን ለሱ የሰጠንን ፍቅር እሱ የገለጠልንን ፍቅር እንደገባን ልናሳየው ነው። ለፍቅሩ ምላሽ ልንሰጠው ነው። የምንሰብከው እንድንወደድ አይደለም። ወንጌል የምንሰራው እንድንወደድ ኖ አይደለም። ስለወደደን የወደደን ምን ያህል እንደሆነ እንደገባን የገባንን ያህል እንገልጥለታለን። ክርስትና እግዚአብሔር ለወደዳችሁ ፍቅር ምን ያህል እንደገባችሁ የምትገልጡበት በኑሯችሁ በምልልሳችሁ የምታሳዩበት እንጂ እግዚአብሔር እንዲወዳችሁ ዘላለማችሁን የምትደክሙበት እጣን ሰንደል ይዛችሁ የምታጨሱበት አይደለም። እግዚአብሔር ትኩረት እንዲሰጣችሁ ሳይሆን ለእግዚአብሔር ትኩረት እንደሰጣችሁት የምታሳዩበት። I love you Lord መታችሁ ብርክክ ብላችሁ ወዳለሁ የፍቅር ዜማ ከልባችሁ ውስጥ ከሱ ከሰጣችሁ ፍቅር የተነሳ ምላሹን የምታረጉበት ነው። አዲስ ኪዳን ሄጁ ሙሴ ይጮህ የነበረው ጮምሩ ታቃል እባክህ ህዝብህን አትተው የሚል ነበር የሙሴ ጮት። እንዳትተው ስሙን ከሕይወት መጽሐፍ እንዳሰርዘው እባክህ ተው የሚል ነበር አለ ጮት። የሙሴ ጮት የሙሴ ያ ነው። የእግዚአብሔር ጮት ደግሞ አሁን በአዲስ ኪዳን የልጁ የኢየሱስ ጮት ምን እንደሆነ ታውቃላችሁ? እወዳችኋለሁ ምላሽ ስጡኝ፣ የሰላም አምላክ ነኝ ከእናንተ ጋር ሰላም ፈልጋለሁ ምላሽ ስጡኝ፣ የዘላለም ሕይወት አዘጋጅቼላችኋለሁ ምላሽ ስጡኝ፣ ሀገራችሁ በሰማይ ነው ምላሽ ስጡኝ፣ ትኩረት ስጡኝ፣ እኔን ይሁኝ አትዩ፣ ዓለምን በዓለም ያለውን ሁሉንም ተውት፣ ኑ ወደኔ የሚል ጩኸት ነው እግዚአብሔር ጋር ያለው ጩኸት። አያችሁ ይሄ the gospel of grace የሚባለው ይሄ ነው። ሙሉ ጸጋ ያለበት ወንጌል ይሄ ነው። ሙሉ የሆነ የሰውን ምንድነው ስሙ የሰውን አስተዋጽኦ ማይጠይቅ እግዚአብሔር ባደረገው ነገር ላይ የተሸነፈ ሰው ነው እግዚአብሔር ማየት የሚፈልገው። እግዚአብሔር በሰራላችሁ ስራ ሽንፍ ብላችሁ ኃይል አጣችሁ ያንን ማግኘት ነው የሚፈልገው። ሰማችሁኝ? ብዙ ሰው እኮ መስፈን ያቆመው ዘፈን ስለማይችል ሳይሆን የማያዘፍን እውነት ውስጡ ስለገባና እግዚአብሔር ለገለጠለት ፍቅር ስለተንበረከከ ዜማ የሚገባው ለማ ብቻ ነው ብሎ ነው፣ ለእግዚአብሔር ብቻ ነው ብሎ ነው። ብዙ ሰው የገባው ኃጢአት የማያረገው ኃጢአት ደስ አይልም የሚል ብሎ ሳይሆን ከኃጢአት ይልቅ የሚበልጥ ደስታ በክርስቶስ ኢየሱስ የመስቀል ሥራ ውስጥ የተገለጠው ፍቅር ላይ ያለው ነው ብሎ የእግዚአብሔርን ፕሪንሲፕል ለመከተል ስለፈለገ ነው። የፍቅር ምላሽ አዲስ ኪዳን ለእግዚአብሔር ፍቅር የምትሰጡት ምላሽ ነው። ምን እያደረጋችሁ ነው? ለእግዚአብሔር እንዲወዳችሁ ገና እየታገላችሁ ከሆነ ውጡ፣ ግድ የለም ይወዳችኋል። የወደዳችሁ ፍቅር ምን ያህል እንደሆነ ግን እግዚአብሔር አይናችሁን ያብራላችሁ። የኔ ጸሎት ይሄ ነው፣ የኔ ጩኸት ይሄ ነው። አያችሁ እግዚአብሔር ለዚህ ነው እግዚአብሔር እንደወደደው ያወቀ ሰው ራሱን ይክዳል። ሞት የሚገባው እንደሆነ ያውቃል። የተከፈለለት ዋጋ የሞት ዋጋ እንደሆነ ያውቃል። ወርቅና ብር አውጥቶ አይደለም የሰጠው እግዚአብሔር ፍቅሩን የገለጠው እንደ ራሱ ነው፣ የራሱን ያህል። አንድ ጊዜ ናፖሊዮን መንገድ ላይ እየሄደ ነው ነበር እና ወክ እያደረገ ያለ አንድ ለማኝ ለመነው። ሲለምን ከኪሱ አወጣና እንዲህ እጁ የቻለለትን ያህል ብዙ የወርቅ ሳንቲም ሊሰጠው ሲል ባሪያው ምን አለ? ኖ አንድ የነሐስ ሳንቲም እኮ ፍላጎቱን ይሞላለታል አለ። ስንት? አንድ። እና ምራታ ካላችሁ እኔ የምሰጠው አለ እንደኔ የመስጠት አቅም እንጂ እንደሱ ፍላጎት አይደለም አለ። እግዚአብሔር የገለጠልን ፍቅር እኛ የምንፈልገውን አይነት ሳይሆን እግዚአብሔር መስጠት የሚችለውን ያህል ምን ማለት ነው ታውቃላችሁ? እኛ ከምናስበውና ከምንገምተው በላይ የሆነ አይደለ? ስፋቱ፣ ርዝመቱ፣ ጥልቀቱ ከመታወቅ በላይ የሆነ የሚለው ለዚህ ነው መጽሐፍ ቅዱስ። ገብቷችሁ እዛው ስትገቡ ትጠፋላችሁ፣ ትቀልጣላችሁ። እዛ ፍቅሩ ስትገቡ ለሌላ ነገር የሆነ መዝሙር አለ አይደለ? ምንድነው አላውቅም ሳሚ እንዳልካቸው የሚዘምረው ይድነቃቸው ኢየሱሴ የገባው ሰው ሚል ታውቁታላችሁ? እስኪ አንድ ጊዜ እንዘምረው። ይሄ ጌታን ባይኑ ያየ ሰው
ለሌላ ነገር መኖር አይችልም። ለሌላ ነገር መኖር አይችልም። ለፈለገው ነገር መኖር አይችልም። ለፈለገው እስኪ ኢየሱስ የነካው ሰው ኢየሱስ የነካው ሰው ኢየሱስ የገባው ሰው ኢየሱስን ባይኑ ያየ ሰው ለሌላ ነገር መኖር አይችልም። ፍቅሩ ሲገባ ጊዜ አይተርፍም። ለዓለም ለኃጢአት ለርኩሰት ጊዜ አይተርፍም። ፍቅሩ ሲገባ አልቅሳ አትጨርስም፣ አምልካ አትጨርስም፣ አገልግለው አትጨርስም። እቺ የተሰጠች 70 እና 80 ዓመት በጣም ኢምንት ትሆንባለች። ለምሳሌ ብዙ ሰው ፍቅሩ ስላልገባው እኮ ነው የሚደክመው፣ የሚዝለው፣ የሚወድቀው፣ የሚነሳው። ከመታወቅ በላይ የሆነ ፍቅር በሂሳብ ሰርተህ ማታገኘው የትኛውም ማቴማቲክስ የትኛውም ሰው አስልቶ ማይደርስበት ወርዱ፣ ስፋቱ፣ ርዝመቱ፣ ቁመቱ ምናምኑ ማይታወቅ ባርካችሁ እጆቻችሁ ታነሳላችሁ። እግዚአብሔር እዛ ፍቅር ውስጥ ራሳችሁን እንድታጡት ያርጋችሁ። አቅም ያሳጣል። እዛው ስትገባ አቅም የለህም ለሌላ ነገር የምትሆንበት የለህም ጉልበት። መቼ አምልከው መቼ ውለታውን ገብቶ መቼ አልቀሰ መቼ ዘምረ ጨረስክና ወጣትነትህ ከንቱ ይሆናል። ዓለም የምትጠራህ ጥሪ የምትሰጠው ምላሽ ባዶ ይሆናል። ይሄንን በልኩ ስለማያውቅ ትኩረት ስጠኝ እግዚአብሔር እያለ የሚጮህ እግዚአብሔር ያፈሰሰላችሁ ፍቅር እየሰማችሁ ነው። እንደ ማንነቱ ነው፣ እንደ እናንተ ያህል። ለዚህ ነው ይወዳችኋል ሲባል ብዙ ሰው አይገባውም። ምክንያቱም የሱ ፍቅር የሆነ ነገር ሲያረግ ይወዳል፣ ሳያረግ እርግፍ አድርጎ ይተዋል፣ ይቆርጣል፣ ከት ያረጋል። የእግዚአብሔር ፍቅር ግን እንደዛ አይደል። የእግዚአብሔር ፍቅር ከመታወቅ በላይ ነው። ስለዚህ ትኩረት ስጡት ለወደዳችሁ ፍቅር። እጁን አንስቶ ለሚገልጥላችሁ ፍቅር፣ በመስቀል ላይ ለጮኸላችሁ የፍቅር ጩኸት፣ ለተገረፈላችሁ ለተበጣጠሰው ለእያንዳንዱ ለተበተነው ደሙ ትኩረት ስጡት። እጥብ አድርጎ ምንም ጥያቄ ሳይጠይቅ የት ሄደ ነው እንደዚህ የቆሸሽከው ሳይል ፕሮሰስ ሳያገባ 40 ስገድ 70 ሳይል ሳይረሳ እየሰገርክ ሙሉ ለሙሉ ቅፍ አድርጎ ጥብጥብ አድርጎ በትኩስ ደም አጥቦ የራሱ አይነት የህይወት ከፍታ ላይ ላመጣ ለእግዚአብሔር እሱ ፍቅሩ ካልገባ ልንኖርለታችን መጽሐፍ ቅዱስ መዝሙር 24 ቁጥር 6 ላይ ደስ የሚለኝ ቃል ለምን ይላል መሰላችሁ? ይቺ ትውልድ ይላል። ይቺ ትውልድ ይሄ ፕሮፌሲ ነው የሚመስለኝ እኔ። ይቺ ትውልድ ሲል ብዙ ጄኔሬሽን ወደዛ እያየ አሻግሮ እየተመለከተ ነው ይሄንን የሚያወራውና ምን አለ? ይቺ ትውልድ አለ እርሱን የምትፈልግ ናት። ማንን? እስኪ ንገሩኝ። እርሱን በሉት። ይሄ የምትፈልግና ማለት ጠፍቶባት የምትፈልግ ሳይሆን ትኩረት የምታረገው ማላይ ነው። ከዛ ምን ይላል መሰላችሁ? ዝቅ ብሎ የያዕቆብን አምላክ ፊት ምን የምታረግ የምትፈልግ። የማንን አምላክ? የያዕቆብን አምላክ ፊት የምትፈልግ። ፊቱን እጁን አይደለም የሚያረገውን ሚራክል አይደለም። አያቸውን ቤተክርስቲያን መድረኩ ጠቅላላ የተሞላው ኢየሱስ ባደረገው በሰራው ታምራት። ባህሩን ከፈለ ይከፈልልሃል፣ አሳውን አበዛ የኔ ነገር ይበዛል በልና ዘምር። እንደዛ ነው የሚለው። እንትኑን አዘለለ 38 ዓመት ቢቆይ ዝለል የሚል ነው ያለው። ፊቱን ማንነቱ የሱም ፕሬዘንስ ክብሩ ያለበት። እስኪ አሜን በሉ፣ ጮክ በሉ። እቺ ትውልድ እዚህ ትውልድ ውስጥ መግባት አያችሁ። ማንን የሚፈልግ? ጌታን ፊቱን የሚፈልግ። አድርግልኝ ታረግልኝ አሉ ያለ ሰርሞኒ የሚያበጅ ሳይሆን ማንነቱን የሚፈልግ ያደረገለትን ውለታ አውቆ ምላሽ ለመስጠት የቆረጠ ወገኖቼ ትኩረታችሁን እግዚአብሔር ላይ አድርጉ።
እግዚአብሔር የሚሰጣችሁ ነገር ያልቃል፣ እግዚአብሔር ራሱ ግን አያልቅም። ትኩረታችሁን የሚፈውሰው እጁ ላይ ሳይሆን የሚራራው ልቡ ላይ አድርጉት። የታመመ ሰው ድኖ መቼም ይሞታል። በቃ አንዴ ድነሃል ተብሎ ለዘላለም አይቀጥልም። አልዓዛር ተነሳ፣ ደግሞ ምን አረገ? ሞተ። የለም አልዓዛር አንዴ ተነስቶ ለዘላለም የሚኖረው ብቻውን ያለ ከፍ ብሎ ያለ ብቻ ነው? ኢየሱስ። ኢየሱስ ነው የማያልቅ። ሌሎቹ ሁሉ ይዋዥቃሉ፣ ሌሎቹ ሁሉ ይወድቃሉ። ያችሁ መጠየቅ ያለብን ነገር ፊቱን አንተን ዛሬ ብዙ በስተዋል አይደለ? ልጸልይልህ የሚል በጣም ና እንዲህ ማረግልህ የሚል 7 የታምራት ሳምንታት የሚል አለ። ካላለቃችሁ አይቷችሁ ከባድ የሆነ ነገር ላይ ነው ያለን። የምሬን እኮ ነው የምነግራችሁ። እናታችሁ ረጅም ነው ብሎ ትንቢት ከተናገረ እናታችሁ አጭር ከሆነች በጭራሽ ነብዩ ተሳስቻለሁ ከሚል የእናንተ እናት ታድጋለች። በቃ ታድጋለች። የቆረጠ የጨከነ ነው ያሉ ተከሳሚ ጋር እየተጫወትን ነበር ብለና ክሬዚ የሆነ እብዶች ቦታ ያገኙበት፣ ደፋሮች፣ ጨካኞች፣ ነጣቂዎች ቦታ ያገኙበት ቦታ ዘመን ላይ ነው ያለነው። እናንተ ግን እነኛ አይነት ሳትሆኑ ፊቱን የሚፈልግ እስኪ አሜን በሉ ጮክ ብላ። ያደረገው ውለታ የገባችሁ፣ የሰራው ነገር የገባችሁ፣ ሃሌሉያ። ለትርፍ ሳይሆን ጌታን የምትከተሉት ለገለጠላችሁ ፍቅር ይሆን። ምናልባት እዚህ ጉባኤ ማዕከል ተመክራችሁ የመጣችሁ ካላችሁ እዛ ጴንጤዎቹ ጋር ሂድ ገንዘብን ብታጠራቅም ይበዛልሃል የተባላችሁ፣ እዛ ጴንጤዎቹ ጋር ሂድ መጠጥ ማስቸግሮ ከሆነ ትተዋለ፣ ስትተው ደግሞ ብር ማጠራቀም ትጀምራለ፣ ካጠራቀምክ በኋላ ደግሞ መኪና ትገዛለ፣ ከዛ ሀብታም ትሆናለ የተባላችሁ፣ ግድ የለም እሱን ሌላ ሰዎች ሌክቸር ያደርጓችኋል። እዚህ ቤት ያለው ሌክቸር ምን አይነት እንደሆነ ታውቃላችሁ? ኢየሱስ ይወድሃል፣ ያፈቅርሃል፣ ይኸውልህ መስቀል ላይ ሞቶልሃል፣ ደሙን አፍሶልሃል። ለወደደ ፍቅር ምንድነው የምትገልጥለት ምላሽ ምንድነው? እናንተ ሰዎች ምንድነው ምላሻችሁ? እግዚአብሔር ለወደዳችሁ ላፈቀራችሁ ፍቅር የሚል ጥሪ ነው ያለው። የሰማችሁኝ ነው ወይ? ሐኪም ጋር እንልካችኋለን። ሲጋራ መጨስ የሚጎዳችሁ 38 አስፈሪ ምክንያቶች የሚል ይነግራል። ደንግጠ ታቆመዋል። እዚህ ኃጢአትን የምናቆመው ሳምባችን እንዳይበላሽ ሳይሆን ለኃጢአት የተከፈለልን ዋጋ ካደረግነው በጣም የሚበልጥ ስለሆነ በማድረጋችን አፍረን ወይ ጉድ ምን ውስጥ ነበር? ሲያጠገባችሁ ያለ ምን ውስጥ እንደነበርክ ታስታውሳለህ ወይ በሉት። እንዴት አድርጎ እንዳወጣህ ሲገባሃል ወይ በሉት። እስኪ ይሄ የገባው ሰው እልል ሊበለት ምሕረቱን፣ ቸርነቱ፣ ደግነቱ የገባው ሰው እና ልጸልይልህ፣ ላርግልህ፣ እንዲልውልልህ የሚሏችሁ ጋራ አትሂዱ። የአዲስ ኪዳን ጥያቄ አያችሁ፣ ደቀ መዛሙርቱ ኢየሱስ ጋራ መጥተው የጠየቁት ጥያቄ ጸልይልን አይደለም፣ እንዴት እንደሚጸለይ አስተምረን ያሉት። ምንድነው ያሉት? ያሉ በደንብ እንድንወድ፣ በደንብ ካንተ ጋር ሪሌሽንሺፓችን ስትሮንግ እንዲሆን አስተምረን፣ በደንብ እንድናውቅ አስተምረን። ኢየሱስም አፉን ከፍቶ እኮ ነው አይደል ያስተማራቸው። አባታችን ሆይ አላቸው። ያሳብ ወዲያው ከምድር ትርኪ ምርኪና ጫጫታ ቆሻሻ ከሆነ ዓለም ቀና አረጋቸው ወደ ሰማይ አይደል? የት የምትኖር? በሰማይ። የት የምትኖር? በሰማይ። ሰማይ አባት ያለው የት ነው? ሰማይ። አባት ያለበት ቦታ አንተም ትሄዳለህ። የት? ሰማይ። ትኩረት መሆን ያለበት የት ነው? ሰማይ። ጳውሎስም ለዚህ ነው ኤፌሶን ላይ በክርስቶስ በመንፈሳዊ በረከት በሰማዩ ስፍራ ምን ያደረገን? የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ምን ይበል? ይባረክ። የት? ሰማይ። የኢየሱስ ፍቅር አይንህን ከምድር ማስነቀል ካልቻለ፣ አይንህን ከኃጢአት ማስነቀል ካልቻለ የተገለጠልህ ፍቅር ገና ክሊር አልሆነልህም ማለት ነው። አሁንም የመሳደብ አቅም ካለ፣ አሁንም የመራገም አቅም ካለ፣ አሁንም እርኩሰት የማድረግ ጉልበት ካለ፣ አሁንም ጌታን ደግመ የመካድ ጉልበት ካለ፣ ጉልበትን ካላስከዳ ፍቅሩ ገና አልገባህም። ኢየሱስ የነካውና የገባው ፍቅሩን ያፈሰሰለትና ፍቅሩ ምን እንደሆነ የተረዳ ሰው አቅም የለው።
ለዚህ አባቶቻችን ተዘቅዝቀው የተሰቀሉለት እየሰማችሁ ወኔ ይዟቸው ሳይሆን ፍቅር ይዟቸው። ክርስትና በወኔ አይደለም የምትሄደው፣ ፍቅር ይዞ። ሃሌሉያ! ፍቅር ይዞ በመጋዝ የተሰነጠቁት እንዳይክዱት ያረጋቸው አልክድም የሚል 8 በለው ተብለው የያዙት ነገር ሳይሆን ኢየሱስ በቀራንዮ መስቀል ላይ ያደረገው ነገር እያዩ የኔ የምለው ምንም የለኝም፣ የወደደኝ ፍቅር እሱ ትልቅ ነው፣ ካደረኩት ነገር ጋር አይገናኝም፣ ያደረገልኝ ነው እንዲሉ ያደረጋቸው ፍቅር ነው። መዝሙር በማይዘመርበት ቦታ ለወንጌል ስራ ተቀጥቅጠው በእንጨት ተጠርገው በሰንሰለት ታስረው ተጥለው በመንፈቀ ሌሊት ከውስጣቸው ሐዘን እንጉርጉሮ ማጉረምረም ሳይሆን መዝሙር እንዲወጣቸው ያደረገው ፍቅር ነው። ይህም ሲያንስ ነው እኔም ሰው ሆኜ መከራየው ማለት ያስቻላቸው ፍቅር ነው። ይወደናል። በቃ ብላይንድሊ ነው የሚወድ። የምሬ ነው። ምንም አይነት ጥያቄ ሳይጠይቅ ነው የሚወደን። የሱ ጥያቄ ይግባው፣ ይሄ ፍቅር ይግባው። አዲስ ኪዳን ይሄ ጴጥሮስን የጠየቀው ጥያቄ እኮ እንደምወድህ ታውቃለህ አይደለም አይደል ያለው? ትወደኛለህ ወይ? do you love me ነው። እኔን ከነዚህ ሁሉ ይልቅ ትወደኛለህ? የእግዚአብሔር ጥያቄ ነው። አንተ ታውቃለህ ነፍሴ እስኪንሰፈሰፍ አቅም እስከማይኖረኝ ድረስ እንደምወድህ አንተ ታውቃለህ። እዚህ ማረል እንደ ጴጥሮስ ሊሰቀል ሲል እኮ ተዘግዝቀኔ የኢየሱስ አይነት ክብር አይገባኝም፣ ስገሉኝ ራሱ እንደሱ መሆን የለብኝም፣ ጭንቅላቴን ወደ ታች አርጋችሁ ባካችሁ ስቀሉኝ ብሎ የሞተለት እየወደደው ሞተለት። ስለ ኃጢአት አይደለም ጥያቄው፣ ላርገው አላርገው የሚል አይደለም ጥያቄው፣ እስከ ሞት ድረስ የሚዘልቅ ነው። ኢየሱስ ሲናገር ነፍሱን ለወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለኝ። ታውቃላችሁ እጁ ላይ ፍቅር እንደሌለው ኢየሱስ ሙሉን አፍሶት ለኛ እንደሰጠ የያዘው ቀሪ ፍቅር የለው፣ ገልጦታል። ሃሌሉያ! አፈሰሰው ፍቅር። አንዳንዴ እንደዚህ ይሰማኛል፣ ወደ እግዚአብሔር መንግስት የምንገባው በእግዚአብሔር የፍቅር ጎርፍ ተይዘን ነው ይመስል ያረገን ይወሰደን። አንዳንዴ ሳንፈልግ መድረስ የሌለብን ቦታ የሚያደርሰን ያ የፍቅር ጎርፍ። ምንም ድሬዳዋ ያላችሁ ሰዎች ስለ ጎርፍ ለነገራችሁ አያስፈልግማ። ጎርፍ ከመጣ ጠራርጎን ይዟችሁ የሚሄደው ለምንም ጊዜ አይሰጣችሁ። የእግዚአብሔር ፍቅር እንደዛ ይሰማኛል። ካደረኩት ነገር ጋር የማይመጣጠን ቦታ ላይ አቁሞኝ አድርሶኝ ሳገኘው ምን አይነት ፍቅር ነው ይፍቅር ጥርጋርጉ ይዞኝ ሄዶ ገና ምን አይታችሁ መንግስተ ሰማይ ገና ምን አይታችሁ ጌታ ጋር ፊቱ የሚያቆመን ምን ነው ታውቃላችሁ? የኛ ስራ አይደለም የማፍቅር። እግዚአብሔር የሚጠይቃችሁ የተደረገልን ፍቅር ለምን አልተቀበልክም ብሎ እንጂ ይሄንን ለምን አረቄ ይሄን ለምን ሰራ አረቄ በዚህ በኩል ዞር ስትል አይቻለ የሚጠያቂ አይደለም የሚጠይቀን። የተከፈለልህ የተለቀ ያ ፍቅር የታለ ምን አረከው የሚል ጥያቄ ነው የሚጠይቀ እግዚአብሔር እንጂ እንትን ስታረጋ አይቼ ነበር የሚል እያንዳንዱን እየተቆጣጠረ እዛው ውስጥ አይደለም የሚሄደው። ፍቅሩ አያችሁ ምሕረትም ደግነትም ቸርነትም ዘላለምም ያለበት ነው። ፍቅሩን ሚስ ያረገ ሰው ሁሉን ነገር ነው ሚስ የሚያረገው። ፍቅር ሐዋርያት ሥራ ምዕራፍ 8 ላይ ስምዖን የሚባል አንድ ሰማርያዊ ጠንቋይ ሰው ሳምራዊ ጠንቋይ እና የሚገርማችሁ የቤተ ክርስቲያን ላይ የመጀመሪያው መከራ ከመጣ በኋላ አዲም ፊልጶስ ይመስለኛል ወደ ሰማሪያ ወረደና ወንጌልን በትልቅ ኃይል መስበክ ጀመረ። ሰዎች ይድናሉ፣ ነፃ ይወጣሉ፣ አጋንንቶች ይወጣሉ፣ በሽተኞች ይፈወሳሉ። ይሄ ጠንቋይ ትልቅ ኃይል ይዞ ነበር የነበረው እና ትልቁ ኃይል ታላቁ የእግዚአብሔር ኃይል የሚል ስም አሰጥቶታል። ክብሩን ጠቅላላ ከተማው ሰብስቦ ያዘው ማን ነው? ይሄ ጠንቋይ ነው። ስምዖን ይባላል ይሄ ጠንቋይ እና በደንብ አየና
ከሱ የሚበልጥ ኃይል ጉልበት እንደመጣወቅ በጣም ስማርት ነው። በሱ ቤት ምን አረገ መሰላችሁ? ጌታን ተቀበለ፣ ተጠመቀ፣ በውሃው ሜምበር ሆነ የቸርች ሆነና ጴጥሮስና ዮሐንስ መጡ ወደዛና የመንፈስ ቅዱስ ስጦታ ተቀብላችኋል የሚል ጥያቄ ሲጠይቁ ማንም ሰው አልተቀበለም። መጸለይ ጀመሩና እጆቻቸውን ሲጭኑ ሰዎች በአዲስ ቋንቋ መናገር ጀመሩ፣ በልሳን መናገር ጀመሩና ቆሞ ያያል። እየሮጠ የት እንደሄደ ታውቃላችሁ? ካዝና ውስጥ ሄደና ወርቅ ብሩን ሰብስቦ መጣና ወንድሞቼ አላቸው እቺን ያዟት፣ እስኪ እቺን ያዟትና አሁን እንድትሰጡ የምፈልገው እናንተ እጃችሁ ስታረጉ ስትጨሉ ልክ እንደሚያልፍ ይህንን ማድረግ እንድችል ከሰጣችሁ ወደ ቀደመ ምን ይመለሳሉ? ቦታ ይመለሳሉ። አሁን ግን ሉዝ አድርጌያለሁ፣ ሁሉ ነገር የተሰባብሯል፣ የእናንተ ኃይል ከኔ ይበልጧል እና ስጡኝ አላቸው። ይሄ ሰው ጌታን የፈለገው እጁን ነው፣ ሪሌሽን አይደለም የፈለገው። ህብረት አድርገው አንድ መሆን፣ ከጌታ አካል ውስጥ መግባት፣ ከቅዱሳን መካከል አንዱ መሆን አይደለም የፈለገው። ባለው ገንዘብ እግዚአብሔርን መግዛት ነው የፈለገው። ዛሬ ብዙ ሰው እግዚአብሔርን ለመግዛት የሚሮጠው የዚህ የስምዖን መንፈስ እየተዋጋው። አንዳንድ ቦታ እኮ አለ ኢየሱስ ይወዳል ሲባል 100 ብር የሚወረወርበት ቦታ አለ። ትገዛዋለህ፣ yes ወስጄዋለሁ ትላለህ። ምንም ሳትወረውር የሚነገር ቦታ ላይ ሰው አይነቃቃም። የሚነቃቃው የት ነው? 100 ሲወረውር ነው። አርጌ ነው የሆነ ነገር ማግኘት ያለብኝ ብሎ የሚታገል ጀነሬሽን፣ ጥመት ውስጡ የገባበት ጀነሬሽን ያለው እኮ እንደዚህ ልብ በክፉ እንደተያዘ አይቻለዋል። የእግዚአብሔርን ነገር የምትፈልገው ለራስ ክብር ለራስ ጥቅም እንጂ የተከፈለልን ውለታ አውቀ ኢየሱስን ወደው አይደለም። ለዚህ አይደል ሰው ፈውስን ፍለጋ ገንዘብ ይዞ ሩም ይዞ ቁጭ ብሎ እግዚአብሔርን ሳይሆን የሆነ ሰው የሚጠብቀው ቁጭ ብሎ። ለዚህ አይደለ የሆነ አገር ላለ ሰው ቴክስት አንዴ ካስገባችሁ በኋላ እስኪ የሆነ ነገር በለኝ ብላችሁ የምትጠብቁት። ለዚህ አይደል የስምዖን መንፈስ ነው፣ እግዚአብሔርን ለራስ ጥቅም በገንዘብ የመግዛት መንፈስ። እግዚአብሔር በዚህ አይገኝ። ሲጀመር እኛ ባለችን ገንዘብ እግዚአብሔርን መግዛት የምንችል ከሆነ ኢየሱስ አይሞትም ነበር። ሀብታም መሆን ስንት ነው ግን? በጣም ሀብታም ናችሁ እንዴ እናንተ እንደዚህ የምታረጉ ሰዎች? እግዚአብሔርን በስንት ልትገዙት ትችላላችሁ? ከሀገር ሀገር እያሯሯጣችሁ እግዚአብሔርን በስንት ልትገዙት ታስባላችሁ? ይኸው እዚህ ጋር ነው ያለው በነፃ ምንም አልጠየቃችሁ ወድሃለሁ የሚል ቆሟል። ሌላውን ነገር ያለ ምንም ዋጋ እንዲሁ በነፃ ፍቅር ውስጥ በመግባት ጥያቄዎቻችሁ ጠቅላላ ሲጠፉ ታገኟቸዋላችሁ። እግዚአብሔርን የምናመልከው ሁሉ ነገር ስለሞላልን አይደለም። እንዲሞላልን እየገዛን ጉድለታችን ውስጥ የምንከተው ከሆኑ ነገሮች መካከል አንዱ አይደለም። እግዚአብሔር ሉዓላዊ አምላክ ነው፣ ንጉስ ነው። የዓለም ሁሉ ከዚህ በፊት የሞቱ ገና የሚወለዱ አሁን ያሉ የማናቃቸው ፍጥረታት ሁሉ ባለቤት ነው። ወርቁም ብሩም እሱ ነው። ምን ያህል ሀብታም ብትሆኑ ነው የሞከራችሁት እሱን ለመግዛት? አትታለሉ። ሰው ተንቀጥቅጦ የሆነ ነገር ስለነገራችሁ እግዚአብሔር የወረደ አይምሰላችሁ። እግዚአብሔር የወረደው መቼ እንደሆነ ታውቃላችሁ? እናንተን ወዶ አፍቅሮ መስቀል ላይ ሁሉን ዋጋ ከፍሎ ተፈጸመ ብሏል። ምንም ጨምረህ እግዚአብሔር ነገር ውስጥ አንድ እርምጃ መራመድ አትችልም። የተደረገልን አውቀ ግን ጥልቅ ብለህ ራስህን ታጣዋለህ። ፍቅር ውስጥ ገብተህ አይናፍቃችሁ? እዚህ ፍቅር ውስጥ መኖር አይናፍቃችሁ? ወጣት
ወጣትነታችሁን በሙሉ ያላችሁ ኢነርጂ በሙሉ ጉልበታችሁ በሙሉ ለማንም እስከማይሆን ድረስ ለሱ ብቻ ሆኖ ለሱ ብቻ ኖሮ መሞት ዛሬ እግዚአብሔር ጥሪ ይሄ ነው። ትኩረት ስጡኝ I'm here አለውኝ እኔ እዚህ ጋር ትኩረት ስጡኝ የሚል ስምዖንን አይታችሁታል አይደል? ያኛው ስምዖን ያኛው ኢየሱስ ሲመጣ የነበረው የኛው ስምዖን አይደለም። ሉቃስ ወንጌል ላይ ያለውን ስምዖን ነው ብላችሁ ስምዖን ኢየሱስ እንደሚመጣ ተረድቶ በጾምና በጸሎት የሚተጋ በመንፈስ ቅዱስ ተሞልቶ ጌታን የሚጠብቅ ነበር። ማርያም ኢየሱስን ይዛው በምትመጣበት ማርያምና ዮሴፍ ጊዜ መቅደሱ ንጹህ አይደለም። ስሙ ይልበብላችሁ በጣም ብዙ ጫጫታ አለ። ገንዘብ ይለወጣል። ባንኮች ጠቅላላ መቅደስ ውስጥ ናቸው ያሉት። ምክንያቱም ከዓለም ዙሪያ የሚመጡ ሰዎች አሉ። ከግሪክም የመጣው ይቀያየራል። ገንዘብ ለዋጮች አሉ ማለት ነው። ከግሪክ የመጣውን እዛው ጋር ኢየሩሳሌም ባለ ገንዘብ እየተቀያየረ ሰው ያረጋል። ከብቶች ይሸጣሉ። እርግብ ይሸጣል። ጩኸት በጩኸት ነው። እርግቡ ያጓራል፣ ዶሮ ይጮሃል፣ በጉ ይጮሃል፣ በሬው ይጮሃል። ያ ሁሉ ቃታ በህዝብ የተሞላ ነው። ክናው ትኩረቱ ሙሉ ለሙሉ ኢየሱስ ጋር አድርጎ ስለነበረ ከዛው ለትርምስ መካከል ኢየሱስን አየው። ማት ሕፃን ይመጣል መስዋዕት ይዞ ኢየሱስን አየው። ወገኖቼ እኔ ልባርካችሁ እጆቻችሁን አውጡና ኢየሱስ እዚህ ዓለም ላይ ካለ ነገር ጋር አይደባለቅባችሁ። ሚክስድ የሆነ የተደባለቀ የተቀላቀለ አይሁንባችሁ። ኢየሱስ እንደ ማንነቱ እንደገለጠው ፍቅር አያችሁ። ምንም ታሪክ የለንም። ኢየሱስ የመስቀል ስራ ላይ ታሪካችንን አንጨምርም።